ዛሬ እስኪ ለፀጉር ሂና አብረን እንሰራለን። አብራችሁ ይቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሂና እንሰራ ነው። አብራችሁ ይቆዩ። እዚህ ጋር ከርከደ ያለኝ አብሹ፣ ቁርንፍድ፣ ቀይ ሂናና ሰድር አለ ማለት ነው። እና እንትንም ጨምርበታለሁ ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርትም ጨምርበታለሁ ማለት ነው። ቀረፋም ጨምርበታለሁ። አሁን ቁርንፍድና አብሹን ከርከዱን ሻይ ቅጠል ሻይህን ጨምራለሁ ለሂናውና ለሂናው እንትን መስሪያ ማለት ነው። ከዛ ሽንኩርት፣ ይሄ ነጭ ሽንኩርት ሳልፈጭ ነው ማስገባበት። ከዛ ምንድን ነበር ስሙ ተልባ አስገባው። ከዛ ትንሽ ሩዝ፣ ለፀጉር አሪፍ ነው ሞክሩት። ከዛ ትንሽ ቀረፋ ጨምራለሁ ማለት ነው። ሁሉንም እንደዚህ አዋህደዋለሁ። ከዛ ጋዝ ላይ ጥጃዋለሁ ማለት ነው። እንደዚህ በዚህ መቀረብ በጣም ያምራል። በዚህ መልኩ እንትን የበሰለ ነው። ይሄም ተከፈኩ ነው ማለት ነው። እና ሀባይብ ገልቢ ጥፍት ብያለሁ። ትንሽ ጊዜ ነው ቻለ መጣለው በሌላ ቪዲዮ። ላይክ ሰብስክራይብ ያረጋችሁ አሁንም ቪዲዮውን እስከ መጨረሻው ውት። ከዛ እዚህ ጋር ጨመርኩኝ ሂናው ማለት ነው። የምትፈልጉትን ያክል የምትጨምሩት እና በዚህ መልኩ ያደረኩኝ ነው። ቀይ ሂና ነው የምጠቀመው ነው። ከዛ የቁርቁራ ቅጠል ማለት ነው። ምን ይባላል? ሰድር ይሉታል አረቦቹ። ሰድር ጨመርኩኝ። ከዛም ፈቀፈኩትን ሁሉንም እዚህ ጋር በማጥለያ እንደዛ አጥለዋለሁ ማለት ነው። እንትኑ እንዳይመጣ አብሹ ምኑ የፍሬው እንዳይመጣብኝ በዚህ መልኩ እያጠለልኩኝ አደርገዋለሁ ማለት ነው። እና በዚህ አዋህደዋለሁ እና ሰርታችሁ ተጠቀሙ። በተለይ ስስ ፀጉር ላላችሁ በጣም አሪፍ ነው ለሚሰባበር ፀጉር። ሂናውና ሰድሩ ይሄን እንደዚሁ የሚያስገባዋቸው ነገሮች አብሽም ለፀጉር ምርጥ ነው። ሩዝም ቁርንፍድም በቃ አሪፍ ነው ለፀጉር። ከርከዱም እና እንደዚህ ያረጋችሁ የሰራችሁ ተጠቀሙ እላለሁ። ፀጉር እንዳምር ያደርጋል። ረመዳናችንም አንድ 3 ቀን መሰለኝ በአላህ ፈቃድ የቀረው ኢንሻአላህ። እስኪ ደግሞ የረመዳንን እንትን እንፖስታለን። ለበሰላም ያደርሰን። አፍሪካ ስለሆነ ትንሽ ብርቁ ዘግቶታል። ቁርንፍዱ ምን ናቀስ ብሎ ነው ውሃ የሚወጣው። አማይም በዚህ መልኩ እንደዚህ እያደረኩት ነው። ከረሩ ያምርም ግን በጣም ነው ያምረው። ኮኮናት አሪፍ ነው ፀጉር ማለት ነው። ኮኮናትን ጨምሩበት እዚህ ጋር ማለት ነው። የፈለጋችሁትን ዘይቱንም ከፈለጋችሁ ጨምራችሁ እንትን ማለት ትችላላችሁ። ከዛ ሎሚ ያስገባው አሁን አይደለም የምቀባው፣ ማታ እንደዚሁ አድርጌ ያሳድረውና ከዛ ጠዋት ላይ ነው የምቀባው እና አሪፍ ነው። ወላ ሞክሩት እንደዚህ እየሰራችሁ በናቲን
እንደዚህ የሰራችሁ ጸጉራችሁ ዙማ እንደሆን ሰርታችሁ ተቀቡ እላለሁኝ እና ላይክ ያደረጋችሁ አድርጉ። በዚሁ አጋጣሚ በዚህ መልኩ ጨርሻለሁ እና አድሮ ነው እነዚህ ይሄን ይመስላል። ሲቀባ ላሳያችሁ ያው ቻው፣ በሌላ ቪዲዮ እንገናኝ።